ሳውዝ አፍሪካ የመጣው አብዛኛው ወጣት ከሃይ ስኩል ወይ ከፕራይመሪ ስኩል ነው የመጣው። ግን አብዛኛው እንደዚህ ሆኖ ዶንቆሮ ነው። መረጃ ሲሰጥ ይሳደባል እንደ ዶንቆሮ። ህጉ እየተቀየረ ነው ያልኩ እኮ ነው። ምንድነው የምትሳደበው? ጆሮ አይሰማም እንደ ስለ ኢሚግሬሽን አቅም ስለ ሪፉጂ አቅም መረጃ ሲሰጥ ይሳደባል እንደ ዶንቆሮ ህዝብ። ትላንትና የዚህ ሀገር ኮንስቲቱሽናል ኮርት ያለውን እኮ ነው ያልኩት። ዶንቆሮ ጆሮ አይሰማም እንደ ማንበብ ስለማትችል እኮ ነው አንብቤ እየተናገርኩ አለሁት። እዛ ቺፕስ ማሽታት ብቻ ነው ዶንቆሮ ህዝብ። ተቸገርን እኮ ስለዚህ እዚህ ሀገር ገባን። በቃ ቺፕስ ማሽታት ብቻ። ሌላ ስለ ወረቀት መብታችን አንጠይቅም። ስለ ወረቀት አንከታተልም። እዚህ ሀገር ከዚህ በፊት የመጡት ብዙ ኦፖርቹኒቲ ነበራቸው። አሁን ሁሉ ዶንቆሮ ህዝብ ምንም አያውቅም። ዝም ብሎ እዚህ ሾፕ ላይ ተገትሮ ይውላል፣ ቺፕስ ይሸጣል። ፖሊስ ሲመጣ ታስሮ ይሄዳል። አለቃ መቼ ነው ቆይ የምንሰለጥነው? እዚህ ሀገር ቆይ አበሻ መቼ ነው የሚሰለጥነው? ሰው የሚሆነው መቼ ነው? ሳይቀደም ቅደም ምንም አቅም እኮ ዶንቆሮ ምንም ዝም ብሎ ሾፕ ላይ ተገትሮ ይውላል። ቲክቶክ ጎረጎረጋል። ለዚህ ሀገር ዜና ምን እያለ ነው? መንግስት ምን እያለ ነው? ህጉ ምን እያለ ነው? ምን መብት አለኝ ብሎ መጠየቅ አይችልም። ዶንቆሮ በጣም ተቸገርን እኮ እዚህ ሀገር። እንደዚህ ሆኖ ኤምባሲ እንደዚህ ኤምባሲ እንደዚህ በዛ ሀገር ሊውጣ መንግስት ይዘን ስለ ማንዴላ እንደዚህ አድርገናል። ማንዴላ እኮ እንዳንተ አጥንት ሰብሮ አይደለም ወደዛ ኢትዮጵያ ገባው፣ በህጋዊ መንገድ ነው ወደዛ ሄደው። ስለዚህ ማንዴላ እንደዚህ አድርገናል። ወረቀት ሲቱን it's not gonna work my bro። ማንዴላ ይዛ ተቀበለው ኃይለ ሥላሴ ነው። አንተ ኃይለ ሥላሴ አይደለም ገዛ ማንዴላ 19 አካባቢ ነው እዛ ወደ ኢትዮጵያ። አሁን እዛ እኛ ያለነው 2000 ላይ ነው እኮ ያለቃ። ስለ ማንዴላ ታሪክ አትነግረን እዚህ ጋር። አሁን ራስን እዚህ ጋር ሌጋላይዝ ለማድረግ ሞክር። ብዙ ኦፖርቹኒቲ አለ። ማንዴላ እንደዚህ ያርገናል፣ ኃይለ ሥላሴ እንደዚህ ጋር አፓርታይድ ደግፈናቸዋል ምናምን አይሰራም። እዚህ ሀገር እኮ አዲስ ህግ እየወጣ ነው። አዲስ ህግ እየተወሰነ ነው። ዋትስ ፔፐር ሲቲዝንሺፕ በፓርላማ ጸድቋል። ትናንትና በኮንስቲቱሽናል ኮርት አዲስ ህግ ወጥቷል። አንዴ ወረቀት ሪጀክት ሲደረግ ሪአፕላይ ማድረግ አትችልም እየተባለ እኮ ነው። ዶንቆሮ ሲማ ጆሮ ካለ እንደዚህ ከፍተህ አበሻ እዚህ ሀገር በቃ ሰው መሆን ባለመቻሉ የኢትዮጵያንም መንግስት የኢትዮጵያንም ስም እዚህ ሀገር እያጠፋ